አሜሪካ ለኢትዮጵያውያን ዜጎች ሰጥታ የነበረውን የጊዜያዊ ከለላ መብት ቴምፖራሪ ፕሮቴክትድ ስታተስ ማንሳቷን ታህሳስ 12 2025 ላይ በወጣ መረጃ አስታውቃለች። የአሜሪካ የሀገር ውስጥ ደህንነት ቢሮ ኃላፊ ክሪስቲ ኖም እንዳስታወቁት ለኢትዮጵያውያን ከዚህ ቀደም ተሰጥቶ የነበረው ጊዜያዊ ከለላ መብት መነሳቱን ተናግረዋል። አሜሪካ በጦርነት በተፈጥሮ አደጋ አሊያም በሌሎች ምክንያቶች ወደ ሀገራቸው መመለስ ለማይችሉ የተለያዩ ሀገራት ዜጎች ከ1990 ጀምሮ ጊዜያዊ ከለላ ተሰጥ የነበረ ሲሆን ሀገራችንም የዚሁ መብት ተጠቃሚ እንደነበረች የሚታወቅ ነው። ይህ ከለላ የሚሰጣቸው ዜጎች የሀገራቸው ሁኔታ እስኪሻሻል በአሜሪካ የመኖርና የመስራት መብት ተሰጥቷቸው ከአሜሪካ ከመባረር ይጠበቁ እንደነበርም የሚታወቅ ነው። አሜሪካ ቴምፖራሪ ፕሮቴክትድ ስታተስ ራይት ከምትሰጣቸው ሀገራት መካከል የተወሰኑትን ስንመለከት በርማ ወይም ማይናማር፣ ኤልሳልቫዶር፣ ኢትዮጵያ፣ ሄይቲ፣ ሊባኖን፣ ሶማሊያ፣ ሳውት ሱዳን፣ ሱዳን፣ ሲሪያ፣ ዩክሬን፣ ቬንዙዌላ፣ የመንና የመሳሰሉት ይገኙበታል። እንግዲህ በመረጃው እንደተጠቀሰው ስክሪኑ ላይ እንደምትመለከቱት የሆምላንድ ሴኩሪቲ ኃላፊዋ እንዳስታወቁት ጊዜያዊ የከለላ መብት በጊዜ የተገደበና በዘላቂነት በሀገሪቷ ለመኖር ዋስትና የማይሰጥ መሆኑን ጠቅሰው አሁን ላይ በኢትዮጵያ ያለው ሁኔታ ወደ ኢትዮጵያ የሚመለሱ ግለሰቦች ላይ ስጋት እንደማይፈጥር ገልጸው ለኢትዮጵያውያን ሲሰጥ የነበረው ከለላ መነሳቱን አስታውቀዋል። በመሆኑም በአሜሪካ የሚኖሩ ኢትዮጵያውያን ዜጎች በአሜሪካ ለመቆየት ህጋዊ መሰረት ካላቸው ኢትዮጵያውያን ውጪ የኢትዮጵያ ዜጎች በ60 ቀናት ውስጥ አሜሪካን ለቀው እንዲወጡ አሳስበዋል። ይህ ማሳሰቢያ ማበረታቻም እንዳለው ተረድተናል። ቀድሞው ከአሜሪካ ለሚወጡ ወይም ለመውጣት ፈቃደኛ ለሆኑ ዜጎች የትኬት ወጪያቸው እንደሚሸፈን እንዲሁም $1000 በጉርሻ መልክ እንደሚሰጣቸውና ለወደፊቱም ህጋዊ የኢሚግሬሽን እድል እንደሚኖራቸው ተገልጿል። ይህ ጊዜያዊ የከለላ መብት ወይም ደግሞ ይህ ቴምፖራሪ ፕሮቴክትድ ስታተስ ከፌብሩዋሪ 13 2026 ወይም ከየካቲት 13 2026 በኋላ ከለላው ሙሉ ለሙሉ እንደሚያበቃ የተገለጸ ሲሆን ያለ ከለላ በአሜሪካ የሚኖሩ ኢትዮጵያውያን ዜጎችን እንደምታስር ወይም ልታስር እንደምትችል እንዲሁም ከሀገሯ እንደምታባረር አሜሪካ አስጠንቅቃለች ማለት ነው። በዚህ መልኩ ከሀገሪቱ እንዲወጡ የተደረጉ ኢትዮጵያውያን መቼም ቢሆን ተመልሰው ወደ አሜሪካ ሊገቡ እንደማይችሉ የወጣው መረጃ ያሳያል። እንግዲህ አሜሪካ በቅርቡም ደቡብ ሱዳንን ጨምሮ የሌሎች ሀገራትን ዜጎች ቴምፖራሪ ፕሮቴክትድ ስታተስ ተርሚኔት ማድረጓ ታውቋል። ከቀነ ገደቡ በፊት በፍቃደኝነት መውጣት ያሰባችሁ ኢትዮጵያውያን ሲቢፒ ሆም ላይ ሪፖርት ብታደርጉ የተሻለ እንደሆነ እዚሁ መረጃው ላይ ይጠቅሳል። እንግዲህ ደግደጉን ያሰማን ነው የምንለው። ዘንድሮ ትራምፕ አምርረዋል። ይህ መረጃ ይጠቅማችኋል ብለን እናስባለን። እንደወደዳችሁትም ተስፋ እናደርጋለን። ቻናላችንን ላይክ እና ሰብስክራይብ በማድረግ ጠቃሚ መረጃዎችን ታገኛላችሁ። እናመሰግናለን።